ገብርኤል የነን ጸሎት ወደ እግዚአብሔር አለ እኔን ከእግዚአብሔር አማልዳለሁ ቢል አይችልም። በመጽሐፍ ቅዱሳችን በየትኛውም ስፍራ ሰው እንደዚህ በልልኝ ለእግዚአብሔር ብሎ አንድ መልአክ አላዘዘም። የሁሉንም ጸሎት መስማትና መመለስ የሚችለው እግዚአብሔር ብቻ። ሰላም እንደምናላችሁ የቅዱስ ቃል ቲቪ ተመልካቾቻችን፣ ሁሉ ሰላም፣ ሁሉ በጎ፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ እንደለመድነው በአንድ ርዕስ ለመነጋገር ለመማማር መጥቻለሁ። ያውም ርዕስ ቅዱሳን መላእክትና ቅዱሳን ሰማዕታት ጸሎታችንን ይሰማሉ ወይስ አይሰሙ በሚለው ጉዳይ ነው። እንግዲህ ኢትዮጵያ ላይ ከፊሉ ቡድን ቅዱሳን ሰማዕታት እና ቅዱሳን መላእክት ጸሎት ስናደርስላቸው ይሰማሉ የሚሉ ናቸው። ከፊሉ ደግሞ አይሰሙም፣ እነሱ አምላክ አይደሉም፣ የተገደበ እውቀት የተገደበ አቅም ነው ያላቸው የሚሉ ናቸው። እንግዲህ ሁሉንም በመረጃና በማስረጃ የምናይ ይሆናል። ስለ ቅዱሳን ሰማዕታት አንዳንድ ነገር እናውራ። አንደኛው ቅዱሳን ሰማዕታት አገልጋዮች ናቸው፣ እንደኛ ሰው ናቸው። ሲቀጥል የእግዚአብሔር አገልጋዮች ናቸው እና ባሉበት ዘመን እግዚአብሔርን አገልግለው ለእግዚአብሔር የሚገባውን ነገር አድርገው አልፈዋል። እነዚህ ቅዱሳን ሰማዕታት ከሞቱ በኋላ እንደ ማንኛውም ሰው ተቀብረዋል። ነፍሳቸውም ወደ አምላካቸው ሄደዋል። ስጋቸውም በምድር ቀርቷል፣ ከአፈር ጋር አፈር ሆኖ ማለት ነው። እና እነዚህ ቅዱሳን ሰማዕታት ቅዱሳን የእግዚአብሔር የቀድሞ አገልጋዮች ወደ እነሱ ጸሎት ሲቀርብ እናያለን። በአንዳንድ አስተምሮቶች አንዳንድ ሰዎች በአንዳንድ አስተምሮ ጸሎታችንን ይሰማሉ የምንለውን ያደምጣሉ፣ ሲለታችንን ምስጋናችንን ይሰማሉ፣ እኛን ከፈጣሪ ጋር ያማልዳሉ በማለት ጸሎታቸውን ወደ እነሱ አድርሰው እነሱ ደግሞ ወደ እግዚአብሔር እንዲያደርሱ ስለነሱ ወደ እግዚአብሔር እንዲያማልዱ ጸሎታቸውን ሲያቀርቡና ሲያሰሙ እናያለን። እንግዲህ በመጽሐፍ ቅዱሳችን እንደምናየው ሰው አቅሙ የተገደበ እውቀቱ የተገታ ነው። ከሞተ በኋላ ከተቀበረ በኋላ የሰውየው ነፍስ ወደ አምላኩ ትሄዳለች። ስጋው እንደምታወቀው አፈር ላይ ይቀራል፣ ከአፈር ጋር ይቀላቀላል። እነዚህ ሰዎች እንዴት ጸሎታችንን ይሰማሉ? በምን አይነት መስፈርት ነው ጸሎታችንን የሚሰሙት? ማለትም ነፍሳቸው በሰማይ መሆኑን ካመንን፣ ስጋቸው የሆነ ቦታ እንደተቀበረ ካመንን፣ ኢትዮጵያ፣ አሜሪካ፣ ካናዳ፣ የትኛውም ዓለም ላይ የሚገኙ ክርስቲያኖች ወደ እነሱ ሲጸልዩ እንዴት ሊሰሟቸው ይችላል? ለምሳሌ እኔ ወደ ተክለ ሃይማኖት ጸሎቴን እንደሚሰማ የሚያምን ከሆነ እኔ ጸልያለሁ። ኢትዮጵያ ውስጥ ብዙ ጸሎቴን ይሰማሉ ብሎ የሚያምኑ እንደኔ በጣም ብዙ ናቸው፣ በሚሊዮን ናቸው። እነሱ ሁሉ ጸሎታቸውን ያቀርባሉ። አሜሪካ ያሉት፣ ሌላም ቦታ ያሉት ጸሎቴን ይሰማሉ የሚሉት በሙሉ ለተክልዬ ጸሎት ያቀርባሉ። እንዴት አድርጎ የሁሉንም ጸሎት መስማት ይችላል? አንደኛው የሁላችንም ጸሎት መስማት የሚችለው ሁሉንም ማየት የሚችል ከሆነ ነው። እሱ ሁሉንም ዓለም ላሉትን ክርስቲያኖች ማየትና መመልከት የሚችል ከሆነ እንደገና የሚጸልዩትን ጸሎት በአንድ መስማትና ምላሽ መመለስ ከሆነ ብቻ ነው ይህን ነገር ማድረግ። እንደዚህ አይነት ስልጣን ያለው ሰው አለ ወይ? እነ ጳውሎስ እንደዚህ ያደርጋሉ ወይ? እነ ጴጥሮስ፣ እነ ሙሴ፣ እነ ኤልያስ፣ እነ ዳዊት ቅዱሳን ናቸው፣ እግዚአብሔር አገልጋዮች ናቸው። ግን እንደዚህ ማድረግ ይችላሉ እንዴ? ከሞቱ በኋላ ጸሎታችንን መስማት ይችላሉ እንዴ? በጣም አጠያያቂና በጣም አሳዛኝ ሐሳብ። ለምን በአንድ ጊዜ ዓለም ላይ ያለው ሰው በሙሉ ማየት የማይችል የሁሉንም ድምፅ መስማት የማይችል አንድ ፍጡር፣ እሱም ሰው የሆነ ደካማና ኃጢአተኛ ፍጡር ከሞተ በኋላ እግዚአብሔርን አገልግሎ ወደ እግዚአብሔር ከሄደ በኋላ እንደገና በመንፈስ ከኔ ጋር ነው ተብሎ ጸሎቴን ይሰማል ተብሎ የሚጸለየው ጸሎት ትክክል አይደለም። ከእግዚአብሔር ውጪ በምድር ያለው ሁሉ በአንድ ጊዜ ማየት የሚችልና የሁሉንም ጸሎት በአንድ ጊዜ መስማት የሚችል ሌላ አካል የለም። ቅዱሳን መላእክት ብትሉ፣ ቅዱሳን ሰማዕታት፣ ቅዱሳን ሰዎች ብትሉ እንደዚህ አይነት ስልጣን የላቸው፣ አቅም የላቸው። ስለዚህ ወደ ቅዱሳን ሰማዕታት የሚደረጉ ጸሎቶች ከንቱ ናቸው። ለምን? መስማትና ማድመጥ አይችሉም። ይህ ኃይል ያለው እግዚአብሔር ብቻ፣ ሁሉንም ማየት የሚችል ሁሉንም በአንድ ጊዜ መስማት የሚችል እግዚአብሔር ብቻ ነው። እሱም በሁላችንም ውስጥ የራሱን መንፈስ ስላስቀመጠ፣ አሁን በእኔ ውስጥ የእግዚአብሔር መንፈስ አለ፣ በሌላ ክርስቲያን ውስጥም የእግዚአብሔር መንፈስ አለ፣ ሌላው ዓለም ላይ በሚገኘው ክርስቲያን ውስጥም የእግዚአብሔር መንፈስ አለ። ያ መንፈስ ገና የምናገረውን ሳይሆን ለመናገር የሚያስበውን ያውቃል። ምን ልናገር እንዳለ ያውቃል። ለዛ ነው የሁላችንም ጸሎት መስማት የሚችለው እግዚአብሔር፣ ማድመጥና ምላሽ መመለስ የሚችለው እግዚአብሔር በሁላችን ውስጥ የራሱን መንፈስ ስላሳደረ ነው። ይህን ደግሞ ማድረግ የሚችለው እግዚአብሔር ብቻ ነው። ሁለተኛ ቅዱሳን መላእክት ሁላችን እንደምናውቀው የእግዚአብሔር መልእክተኞች ናቸው። የእግዚአብሔር ሐሳብ ወደ ሰው ልጆች የሚያደርሱ መልእክተኞች ናቸው። በቃ ቻው። ከዛ ውጭ እግዚአብሔርን ያመልካሉ፣ ሌላ ስራ የላቸው። እግዚአብሔርን ያመልኩታል። የእግዚአብሔርን ሐሳብ እግዚአብሔር እዚህ ቦታ ላይ ሄድና እንደዚህ አድርግ ሲባል ሄዶ ያደርጋል። ለከለ እንደዚህ ብለህ ንገረው ሲባል ሄዶ ይነግራል። የእግዚአብሔር መልእክተኞች ናቸው።
እንደገና እነሱ ጸሎታችንን ይሰማሉ፣ እኛን ከእግዚአብሔር ጋር ያማልዳሉ ተብሎ ደግሞ ይታሰባል። እንደዚህ አይነት ትምህርት ደግሞ አለ። ለምሳሌ ገብርኤል የነን ጸሎት ወደ እግዚአብሔር ያደርሳል። ይሄ የገብርኤል ስራ አይደለም። የገብርኤል ስራ እግዚአብሔር ወደሚያዘው መሄድና የእግዚአብሔርን ሐሳብ ማድረግ ነው። የእግዚአብሔር ተላላኪ ነው እንጂ የነ ተላላኪ አይደለም። እኔ ጸሎቴን ለሱ አድርሼ እሱ ደግሞ ወደ እግዚአብሔር የሚያደርስበት ምንም አይነት አሰራር የእግዚአብሔር ቃል እንደሚለው የእግዚአብሔር መልአክ ነው እንጂ የሚለው የሰው መልአክ አይልም፣ ወይም የሰው መልእክተኛ አይደሉም። እነሱ የእግዚአብሔር መልእክተኞች ናቸው። ደግሞ እንኳን እላላካለሁ ቢል ወይም እኔን ከእግዚአብሔር አማልዳለሁ ቢል አይችልም። ለምን? ገብርኤል በአንድ ቦታ የተወሰነና የተገደበ ነው። በሁሉ ቦታ መገኘት አይችልም። መላእክት በሁሉ ቦታ መገኘት አይችሉም። እዚህ ነጋ ከወረደ አዲስ አበባ የለም፣ አዲስ አበባ ከወረደ አሜሪካ የለም፣ አሜሪካ ከወረደ ሌላ ቦታ የለም። ሰማይ ካለ ምድር የለም፣ ምድር ወደ ምድር ከወረደ ደግሞ በሰማይ የለም። አንድ ቦታ ብቻ ነው በአንድ ጊዜ መገኘት የሚችሉ። ስለዚህ በሁሉ ቦታ ወደ እነሱ የምትጸለየውን ጸሎት መስማታችሁ ይሄ የመላእክት ተግባርም አይደለም፣ ስልጣንም አይደለም፣ አቅምም የላቸውም እንደዚህ ማለት። ስለዚህ መላእክትም የተገደበ አቅም የተወሰነ ስልጣን ነው ያላቸው፣ ከሰው ልጆች ይበልጣሉ። ግን ይሄን አክል የተራቀቀ በሁሉ ቦታ መገኘት የሚችል የሁሉንም ጸሎት መስማት የሚችል አቅም የላቸውም፣ ስልጣንም አልተሰጣቸውም። አንዳንድ ጊዜ እንደኛ መልእክተኞች አስመስለን የምናደርጋቸው ነገሮች ስህተት ናቸው። አማልድልኝ፣ ከአብ አስታርቀኝ፣ ከወልድ አማልድልኝ፣ ጸሎቴን ስማ፣ ሲለተን ስማ፣ ልመናዬን ስማ፣ ለቅሶዬን ስማ እያልን ገብርኤል ሆይ ጠብቀኝ፣ ሚካኤል ሆይ ጠብቀኝ፣ እንትና ጠብቀኝ፣ ተክለ ሃይማኖት ጠብቀኝ አይባልም። ለምን? መጠበቅ ስለማይችሉ በእግዚአብሔር ትእዛዝ ወደ ሰው ልጆች የሚላኩ መልእክተኞች ናቸው እንጂ ከሰው ልጆች ወደ እግዚአብሔር የሚላኩ መልእክተኞች አይደሉም። በመጽሐፍ ቅዱሳችን በየትኛውም ስፍራ ሰው እንደዚህ በልልኝ ለእግዚአብሔር ብሎ አንድ መልአክ አላዘዘም። ከዘፍጥረት እስከ ራእይ ከእግዚአብሔር ግን ወደ ሰው ልጆች የተለያየ መልእክት ሲያደርሱ ስራ ሲሰሩ እናያቸዋለን። ከሰው ግን አንዲት ቃል እችን ቃል ለእግዚአብሔር አድርስልኝ ተብሎ ከሰው ወደ እግዚአብሔር የተላከ መልአክ የለም፣ ለወደፊትም አይኖርም። ሉቃስ 1:26ን እናያለን። ይህን ሐሳብ የሚያጠናክርልን ሉቃስ 1:26 እንደዚህ ይነበባል። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ከእግዚአብሔር ዘንድ ተላከ። የድንግልቱም ስም ማርያም ነበረ። ወደ አንዲት ድንግል ገብርኤል ከእግዚአብሔር ዘንድ ተላከ። የእግዚአብሔር መልእክተኛ ነው። ወደ ሰው ልጆች ሊሆን ይችላል፣ የሆነ ስራ እንዲሰራለት እግዚአብሔር የሚፈልገው ነገር እንዲያደርግል ይልከዋል ገብርኤል። ሁለተኛ ማስረጃ ራእይ 22:16 እንደዚህ ይነበባል። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። መልአኮች የኢየሱስ ናቸው፣ የእግዚአብሔር አገልጋዮች ናቸው። ከኛ ወደ እግዚአብሔር ሳይሆን ከእግዚአብሔር ወደኛ መልእክት የሚያመጡና የእግዚአብሔር ስራ ወደ ተላኩበት ስፍራ ሄደው የሚሰሩ ናቸው። እግዚአብሔርን በጣም ልዩ ከሚያደርገው እና ብቸኛ ከሚያደርጉት ባህሪዎች አራቱን እናይና እንጨርሳለን። እግዚአብሔር ብቻ ያለው ባህሪ የትኛውን ፍጡር እንደዚያን ባህሪ የለው። አራቱ ባህሪ የእግዚአብሔር ብቻ ናቸው። አንደኛ በአንድ ጊዜ በሁሉም ቦታ መገኘት ይችላል እና በአንድ ጊዜ በሁሉም ቦታ መገኘት ይችላል። በአንድ ጊዜ ነው። ይህን የሚያረጋግጥልን መዝሙር 139:7-10 መዝሙር 139:7-10 ከመንፈሴ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ቢወጣ አንተ በዚያ ነህ፣ ወደ ሲኦልም ቢወርድ በዚያ አለ። እንደ ንስር የንጋትን ክንፍ ቢወስድ እስከ ባህር መጨረሻ ቢበር በዚያ እጅ ትመራኛለች፣ ቀኝህም ትይዘኛለች። ከመንፈሴ ወዴት እሄዳለሁ? እዚህም አንተ ነህ፣ እዚህም አለ። ከባህር ጠረፍ ብሄድም አንተ አለ። ወደ ሰማይ ቢወጣም አንተ አለ። ወደ ሲኦል ወደ ጥልቁ ቢወርድም ወደ ባህር ውስጥ ቢወርድም አንተ በዛ አለ። አንተ በሁሉ ስፍራ አለህና ከአንተ ወዴት ይሸሻለሁ? ከመንፈሴ ወዴት ይሸሻል? ወደ ሰማይ ቢወጣ አንተ አለ። ወደ ባህር ውስጥ ወደ ጥልቁ ቢወርድ አንተ አለ። እንደ ንስር የንጋትን ክንፍ ቢወስድ እስከ ባህር መጨረሻ ቢበር በዚያ እጅ ትመራኛለች፣ ቀኝህም ትይዘኛለች። እግዚአብሔር በሁሉም ቦታ በአንድ ጊዜ መገኘት ይችላል። ሰማይና ምድርን ሞልቷል እግዚአብሔር። ሁለተኛው እግዚአብሔር ባህሪ ሁሉን
ሁሉንም ያውቃል። በእግዚአብሔር ፊት የተሰወረ ፍጥረት የለም። በሰማይም በምድርም በባህር ውስጥ ያለን ፍጥረት በሙሉ ለያይቶ ይመለከታል። ያው የሰማይን ኮከቦች በስማቸው ይጠራል። እልፍ ፍጥረትን በየስማቸው በየግላቸው ያውቃቸዋል። ስለዚህ እግዚአብሔር ሁሉንም ያውቃል። ዕብራውያን 4:13 እንደዚህ ይነበባል። እኛን በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እኛን በሚመለከት በእርሱ በዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። በእግዚአብሔር ፊት የተሰወረ አንዳች ፍጡር የለም። በሰማይም በምድርም በባህር ውስጥ ሁሉንም ያውቃል። ሶስተኛው በአንድ ጊዜ የፍጥረትን ጸሎት፣ ልመና፣ ምልጃና ምስጋና ሊሰማና ሊመልስ ይችላል። እግዚአብሔር እንግዲህ የሰው ዘር ብቻ አይደለም ወደ እግዚአብሔር የሚጸልየው፣ ባይዘው ፍጥረት ሁሉ ወደ እግዚአብሔር ይጸልያል፣ እግዚአብሔርን ያመሰግናል። ወፎች፣ የባህር እንስሶች፣ የሜዳ አህዮች፣ ፍጥረት በሙሉ እግዚአብሔርን ያመሰግናል፣ ወደ እግዚአብሔር ልመናውን ያቀርባል። የሁሉንም ጸሎት መስማትና መመለስ የሚችለው በአንድ ጊዜ የሁሉንም ጸሎት መስማትና መመለስ የሚችለው እግዚአብሔር ብቻ። የትኛውም ፍጥረት አይደለም እኔ ወይም አንድ ቅዱስ የእግዚአብሔር አገልጋይ ሁለት ሰው ወይም ሶስት ሰው እኩል ሲናገር ለያይቶ መስማታቸው፣ አንድ ክፍል ውስጥ ጠርቼው 4 እና 5 ሰው የተለያየ ነገር በአንድ ሲናገሩ የሁሉንም ለይቶ መስማታቸው። ለምን? ሰው ነው፣ የተገደበ ፍጡር ነው። ቅዱስ ሆነ አልሆነ፣ የእግዚአብሔር አገልጋይ ሆነ አልሆነ፣ ይሄ ተግባር የእግዚአብሔር ብቻ ነው። የሁሉንም ጸሎት ለያይቶ ሰምቶ ምላሽ መመለስ የሚችለው እግዚአብሔር። ከዛ ውጪ ማንም ሊያደርገው አይችልም። እንግዲህ እንዳልኩት የሰው ልጅ ብቻ አይደለም ምስጋና ወደ እግዚአብሔር የሚያቀርበው፣ ልመናና ምልጃ የሚያቀርበው። ፍጥረት በሙሉ ወደ እግዚአብሔር ይጸልያል፣ ይለምናል። ስራብ እንዲያበላው፣ ስጠማ እንዲያጠጣው ፍጥረት ሁሉ ወደ እግዚአብሔር ይለምናል፣ ይጸልያል። እንደገና ጠግቦ ደግሞ ያመሰግናል፣ ይጨፍራል፣ ይጫወታል። ፍጥረት ሁሉ ማለት የነዛን ልመናና ምስጋና በሙሉ በአንድ ጊዜ ሰምቶ ምላሽ መስጠት የሚችለው እግዚአብሔር። ዮሐንስ ራእይ 5:13 በሰማይና በምድርም ከምድር በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ስሉ ሰማው። በሰማይና በምድር በባህር ውስጥ የሚገኝ ፍጥረት ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ የተቀመጠው ለበጉም ይሁን። ሁሉም ያመሰግኑታል፣ ሁሉም ያከብሩታል፣ ሁሉም ወደ አምላካችን ወደ እግዚአብሔር ይጸልያሉ። የሁሉንም ጸሎት ደግሞ መስማትና መመለስ ይችላል። በአንድ ቅጽበት የፍጥረትን ሁሉ ጸሎት መስማትና መመለስ ይችላል። ይህን ግን የሚችለው እግዚአብሔር። አራተኛውና የመጨረሻው ሁሉንም ነገር ማድረግ ይችላል። እግዚአብሔር ሊያደርገው የማይችለው ነገር ሁሉም ነገር የተደረገው በእግዚአብሔር፣ ሁሉንም ነገር ደግሞ ሊያደርግ የሚችለው እግዚአብሔር። ይህን የምደግፍልኝ አንድ ጥቅስ እናያለን። አንደኛው ኢዮብ ምዕራፍ 11 ከቁጥር 7 እንደዚህ ይላል፣ የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ሁሉን የሚችል አምላክ ፈጽመህ ልትመረምር ትችላለህን? ሁሉን የሚችል አምላክ እግዚአብሔር ሁሉን ይችላል። ግን ሰው እና ሌላ ፍጡር ሁሉን እንዲችል ኃይል አልሰጠውም። መላእክትም ቢሆኑ ሁሉን አይችሉም። እግዚአብሔር በሰጣቸው ስልጣንና ኃይል ጥቂት ነገር ማድረግ ይችላሉ፣ እስከ ተፈቀደላቸው የሰው ልጅም ማለት። ሁለተኛው ጥቅስ ሉቃስ 1:36 እስከ 37 እንደዚህ ይላል። ሉቃስ 1:36 እስከ 37 እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና፣ ለእግዚአብሔር የሚሳነው ነገር የለምና። መልአኩ ገብርኤል ወደ ማርያም መጥቶ የተናገረው ቃል ነው። ዘመድሽ ኤልሳቤጥ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው። ለእግዚአብሔር የሚሳነው የለም፣ ለእግዚአብሔር የሚሳነው የለም። እግዚአብሔር ሁሉን ይችላል። ይህን ሀሳብ ለብዙዎች እንዲዳረስ ቻናሉን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። አመሰግናለሁ።